ክብራትና ክብራን የጉራጌ ልማትና ባህል ማህበር ጉልባማ በየዓመቱ ለሚያሰናዳው ጉዞ ወደ አረንጓዴ ልማት የችግኝ ተከላ መርሃ ግብር መላውን የጉራጌ ማህበረሰብ ተወላጆች፣ ወዳጆች፣ አጋሮች ጭምር እያሰባሰበ እናከናውናለን። ለዘንድሮ 14ኛ ዓመት 14ኛ ዙር የችግኝ ተከላ መርሃ ግብር ለማከናወን የአልሚዎች ቀይ ወደሆነችው ምስራቅ መስቃን ወረዳ እንኳን ደህና መጣችሁ። የተኝቢ በላለደምጣ የብሳቢ የተንቢ ለማለት እወዳለሁ። ክብራትና ክብራን ታዳሚዎቻችን ከዚህ በመቀጠል የዛሬውን ተመስጋኝ ተሸላሚ ግለ ታሪክ ወደ እናንተ የማደርስ ይሆናል። ወገኖቼ ተማሩ። ፊታውራሪ ፍስሐ ውልጌቾ። አተር ቢዘሬ አተር በቀለ፣ ባቄላ ቢዘሬ ባቄላ በቀለ፣ ፍስሐ ውልጌቾ ባቦችም ተቀለ። በታሪክ ሰማይ ስር ዝንተ ዓለም ለመታወስ ከፈለግ ወይ የሚጻፍ ታሪክ ሥራ አልያም ታሪክ ጽፈ እለፍ፣ ወይም ደግሞ ችግኝ ትከል የሚል ድንቅ ንግግር አለ። በሀገራችን ግዙፍ በጎ አሻራ ጥለው ያለፉ ግን ደግሞ ብዙ ሳይወሱ የቀሩ ፊታውራሪ ፍስሐ ውልጌቾ ግን ለሀገራቸውና ለትውልድ የሚጠቅም ግዙፍ አሻራ ጥለው ያለፉ ነገር ግን ካልተነገረላቸው የጉራጌ ሕዝብና የኢትዮጵያ ታላቅ ፈርጦች አንዱ ናቸው። በ1902 ዓመተ ምህረት በሲዳማ ክፍለ ሀገር ከአባታቸው ከባላምባራስ ውልጌቾ መኔሮና ከእናታቸው ከወይዘሮ ማሆይ ዘነበች ሸዋናደው የተወለዱት ፊታውራሪ ፍስሐ በለጋ ዕድሜያቸው ወደ መስቃን የቤተሰቦቻቸው የትውልድ መንደር መጥተዋል። የመጀመሪያ ደረጃ ትምህርታቸውን ከቡታጅራ በስተምዕራብ በሚገኘው ቆቶ ጊዮርጊስ ቤተክርስቲያን ካጠናቀቁ በኋላ ከወንድሞቻቸው ከአቶ ብሩክና ከአቶ ስዩም ውልጌቾ ጋር ወደ ምድረ ከብድ ገዳም በመሄድ ከፍተኛ የቤተ ክህነት ትምህርት ቀስመው በአንቱታ የተከበሩ አባት ለመሆን በቅተዋል። ቁመታቸው አጠር፣ መልካቸው ጠይምና የፊታቸው ቆዳ ስስ ቢሆንም እጅግ ልበ ሙሉ፣ ደፋር፣ ኮልታፋ ቢጤና ለሀገር ልማት ሲኖርባቸው ቀድሞ የሚፈስ ትልቅ መንፈስ የነበራቸው ሀገር ወዳድ ነበሩ። ለ44 ዓመታት በተለያዩ የመንግስት ኃላፊነት ላይ ያገለገሉት ፊታውራሪ ፍስሐ ትልቁ ሕልማቸውና የዘወትር ትግላቸው ወገኖቼ ተማሩ የሚል ነበር። ትምህርት ባልተስፋፋበት በንጉሱ ዘመን በየገበያውና በየጸሎት ቦታው እየተዟዟሩ ወገኖቼ እባካችሁ ተማሩ፣ ከእንግዲህ ያልተማረ ሰው ዘበኛ እንኳን መሆን አይችልም እያሉ ይቀሰቅሱ ነበር። በ1962 ዓመተ ምህረት የኢትዮጵያ መንግስት ከስዊድን ጋር በመተባበር ትምህርት ቤቶችን ሊያስገነባ ሲል ፊታውራሪ ፍስሐ ፈጥነው ንጉሱ ጋር ቀዳማዊ ኃይለ ሥላሴ ዘንድ ቀረቡ። ከአዋሽ እስከ ሀዲያ ባለው ሰፊ ምድር በቂ ትምህርት ቤት አለመኖሩን እንባቸው በፊታቸው ላይ እየወረደ በቁጭት በማስረዳት የንጉሱን ሆድ አርሰው ትምህርት ቤቶች በጉራጌና አካባቢው እንዲገነቡ አስወሰኑ። በዚህም ጥረታቸው በራሳቸው የግል ርስት ላይ ያስገነቡት የመስቃን ቆቶ አንደኛ ደረጃ ትምህርት ቤት ጨምሮ 16 የመጀመሪያ ደረጃ ትምህርት ቤቶች እንዲከፈቱ አድርገዋል። ከነዚህም መካከል በምስራቅ ጉራጌ ዞን የሚገኙ መስቃን ቆቶ፣ የዳሙ ገነት፣ ኑረና ኬላ፣ አማውቴ፣ ሐሙስ ገበያና ኢንሴኖ፣ በስልቲ የሚገኙ አልከሶ፣ ቅበትና የዳሎቻ እንዲሁም በማረቆ ልዩ ወረዳ የሚገኘው የቆሼ አንደኛ ደረጃ ትምህርት ቤቶች በዋነኝነት ይጠቀሳሉ። በወቅቱ ሕዝቡ የቄስ ትምህርት ቤት ሊከፍቱብን ነው በሚል የተሳሳተ ቅስቀሳ ልጆቹን ባለመላኩ ትምህርት ቤቶቹ እስከ መዘጋት ደርሰው የነበረ ቢሆንም እሳቸው ግን ተስፋ ሳይቆርጡ ተው መስቃን ይቆጭሃል፣ ልጆችን አስተምር በማለት ሕዝቡን እጅግ በላቀ ሁኔታ አንቅተዋል።
ከማኅበራዊና ትምህርታዊ አሻራቸው ባሻገር ፊታውራሪ ፍስሐ ወልጊቾ የቡታጅራ ከተማና የአካባቢው ዘመናዊ ልማት ዋና ጠራጊ ነበሩ። ሕዝቡ ለዳኝነትና ለአስተዳደር ጉዳዮች 60 ኪሎ ሜትር በእግር እየተጓዘ አዳሚት ሁሉ ይሄድ የነበረውን እንግልት በመመልከት በንጉሡ ዘንድ የነበራቸውን ተሰሚነት ተጠቅመው ቡታጅራ የመስቃንና ማረቆ ወረዳ ዋና ከተማ እንድትሆን አስደርገዋል። በተጨማሪም የቡታጅራ አንደኛ ደረጃ ትምህርት ቤት እንዲገነባ አርሲ ከሚሰሩበት ቦታ እየተመላለሱ ያስተባበሩ ሲሆን የአካባቢው አርሶ አደር ምርቱን በደላላ እንዳይበዘበዝ በቡታጅራ የመጀመሪያውን ዘመናዊ ገበሬዎች አክሲዮን ማህበር አቋቁሟል። አዲስ አበባን ከቡታጅራና ከወላይታ ሶዶ ጋር የሚያገናኘውን የመንገድ ሥራ ማህበር መስራቾች አንዱ በመሆን ከተማዋ የንግድ ማዕከል እንድትሆን መንገድ የጠረጉት እሳቸው ሲሆኑ ለቡታጅራ የኤሌክትሪክ የስልክና የከፍተኛ ሁለተኛ ደረጃ ትምህርት ቤት እንዲሟላላት ያላሰለሰ ጥረት አድርገዋል። በነበሩት ባላባቶችና ተቃዋሚዎቻቸው ሴራ ቢሸረብባቸውም በብልሃታቸው የጠላቶቻቸውን ሸምቀቅ ያላቀቁ አደባባይ ላይ ያሳፍሯቸው ነበር። በዚህም የተነሳ ሕዝቡ አተር ቢዘሬ አተር በቀለ፣ ባቄላ ቢዘሬ ባቄላ በቀለ፣ ፍስሐ ወልጊቾ ባቦችም ጠቀለ በማለት ከአባታቸውም በላይ ለሕዝቡ መጥቀማቸውን በስንኛቸው ገልጸዋል። በነበራቸው ታማኝነት ቅን አገልግሎት ከንጉሶች የከፍተኛ ደረጃ የፈረሰኛ ኒሻን የተቀበሉ ፊታውራሪ ፍስሐ ወልጊቾ በ1952 ዓመተ ምህረት የቡታጅራ የመጀመሪያ ደረጃ ፍርድ ቤት ዳኛ፣ ከ1956 እስከ 1959 የኮፈሌ ወረዳ አስተዳዳሪ፣ ከ1959 እስከ 1963 የአርባ ጉጉ አውራጃ አስተዳዳሪ የቦቆጂ ወረዳንም ጨምሮና ከ1963 እስከ 1966 የፊት አውራሪነት ማዕረግ አግኝተው የሐይቆችና ቡታጅራ አውራጃ ገዢ ሆነው አገልግለዋል። የቀድሞ ሚኒስትር ወይዘሮ ማርታ ገብረ ጻድቅ ስለሳቸው ሲመሰክሩ ጋሽ ፍስሐ አንድም ቀን የግል ጉዳዩን ይዞ ቢሮ መጥቶ አያውቅም። ይመጣ የነበረው ስለ ሀገርና ስለ ቤተ ጉራጌ ልማት ብቻ ነበር ብለዋል። ሻለቃ ሱልጣን እንኳን ሳይቀሩ ሀገር ወዳድነታቸውን መስክረውላቸዋል። ይህ ታላቅ የሀገር ባለውለታ የትምህርት አባት ተቆጭና አስታራቂ አባት ደርግ ስልጣን በያዘበት ወቅት በፖለቲካ እስረኝነት ብዙ ዋጋዎችን ከፍለዋል። ፊታውራሪ ፍስሐ ወልጊቾ ከራሳቸው በልጥ አገራቸውንና ወገናቸውን ያስቀደሙ እውነተኛ የልማት አባት ሲሆኑ ዛሬ በምስራቅ ጉራጌ በስልጤና በማረቆ ምድር ለበቃው የተማረ ትውልድና ለቡታጅራ ከተማ እድገት ከጀርባው የፊታውራሪ ፍስሐ ወልጊቾ የማይጠፋ የታሪክ የእንባ አሻራ አለበት። ይህ ለሀገር የመኖር ጥበብና ከራስ የተሻገረ አሻራ ማሳረፍ በእሳቸው ብቻ የተገደበ ሳይሆን በልጆቻቸውም የሚታይ ደማቅ አሻራ፣ ደማቅ ቀለም ነው። ዛሬም ከልጆቻቸው በተለይም አቶ ዳኛቸውና ፕሮፌሰር ሰናይት በሀገር ውስጥ በአህጉራችን አፍሪካ እንዲሁም በዓለም አቀፍ ደረጃ በሙያቸውና በሰብአዊ አገልግሎታቸው ዕውቅናና ዝናን አትርፈዋል። ልጆቻቸው ዛሬም በትውልድ አካባቢያቸው በቡታጅራ አጠቃላይ ሆስፒታል ማስፋፊያና በመስቃን ወረዳ ቆቶ መንደር በትምህርት ቤት ግንባታ ሥራ ድጋፍ እያደረጉ የአባታቸውን ታሪክ እያስቀጠሉ ይገኛል። የጉራጌ ልማትና ባህል ማህበር ጉልባማ ለአባታችን ፊታውራሪ ፍስሐ ወልጊቾ ሰማያዊ እረፍትን እየተመኘ የእሳቸውን ዘላለማዊ ሥራ፣ ቤተሰባዊ አንድነት፣ አርያነትና አካባቢ ወዳጅነት ሁሌም የምንማርባቸው አባት በመሆናቸው ይህንን የምስጋናና ዕውቅና በመላው ልማት ወዳድ ሕዝባችን ስም በክብር አበርክተንላቸዋል። ጠንካራ አንድነት ለላቀ ሁለንተናዊ ልማት የጉራጌ ልማትና ባህል ማህበር ጎልባማ። ስላዳመጣችሁኝ አመሰግናለሁ። ወልጊቾ ቅድም ታሪካቸው ባልደረባዬ አለማየሁ ወሰን በተብራራ መልኩ አቅርቦታል።
ስለዚህ ለእሳቸው ስጦታ እሳቸው በሕይወት ባይኖሩም እንኳን ቤተሰቦቻቸው አሉ ያድርግልን። በዚህ መሰረት ቤተሰቦቻቸው ወደዚህ በመምጣት ልጃቸው በመካከላችን ስለሚገኝ እሱ የእሳቸው ስጦታ የሚቀበል ይሆናል። በክብር ሸኙልን። እንዲህ አይነት ታሪክ የሰሩ ሰዎች ማመስገን ስም ከመቃብር በላይ ነውና በኩራትና በብላት ለመናገር የገሌ ልጅ ነኝ ለማለት ቤተሰቡ በሕይወት ስላለ ሲመሰገንለት ትልቅ ኩራትና ክብር ነውና የእኛም የኢትዮጵያውያን ባህል ስለሆነ እነሱን ዕድሜ ጤና ሰጥቶ ቤተሰቦቻቸውን ያቆይልን። ያኮራል። ከፍ አድርጋችሁ አመስግኑልን። የሰሩት ኢትዮጵያዊ ታሪክ ሊዘክርና ሊጠመር ዶክመንት ሊሰራ የሚገባ ነውና ትምህርት የሚወዱ ጀግና አባታችን ነበሩ። እጅግ አድርገን እናመሰግናለን። አሁን ባለንበት የተወለዱ እዚያው አካባቢ ተወልደው ለመላው ኢትዮጵያ ትልልቅ ስራዎች የሰሩ ፊታውራሪ ፍስሐ ወልጊቾን እናመሰግናለን። ለቤተሰቦቻቸውም እንኳን ደስ አላቸው። ይህ ከክብር በላይ ከኩራት በላይ ኩራት ነውና የጉራጌ ብሔረሰብና ኢትዮጵያዊነት አንዱ የባህል ማሳያ ነው። ለልጃቸው ክብር ይገባቸዋል። እንኳን ደስ አላቸው ማለት እንወዳለን። እስከ ቦታቸው ልጃቸውን በክብር ተቀበሉልን። ደስ ይላል፣ ያኮራል። ይህ የሀገር ኩራት መሆን ትልቅ እሳቤ ነውና እጅግ አድርገን እናመሰግናለን።